አስባችሁታል? ረሱል አለይሂ ሰላቱ ወሰላም እጃቸውን ሲይዟችሁ ምን ያክል ነው ለረሱል አለይሂ ሰላቱ ወሰላም ያለን ውዴታ። አንድ ቀን ዑመር ረዲየላሁ ዐንሁ ረሱል አለይሂ ሰላቱ ወሰላም መጥተው እጁን ያዙት። ዑመር ረዲየላሁ ዐንሁ በጣም ተደሰተ። ከዛ ያ ረሱላህ እርሱ እኔ ዘንድ ከምንም በላይ በላጩት፣ ከባለቤቴ፣ ከልጆቼ፣ ከንብረቴ፣ ከሀብቴ በሙሉ እርሱ እኔ ዘንድ በላጩት። ያ ዑመር ከነፍስህ ያ ረሱላህ ከነፍሴም አይደለም ማለት በእውነት በላከኝ ጌታ እምላለሁ ከነፍስህም በላጭ እስከሆን ድረስ አለ። ዑመር ረዲየላሁ ዐንሁ ሄደ። ከራሳቸው ጋር ማውራት ጀመሩ። ተመልሰው መጡ። ያ ረሱላህ ከነፍሴም በላይ አብልጬ ወዶታለሁ። ከዛም በኋላ አብዱላህ ኢብኑ ዑመር ወደ አባቱ ዑመር ኢብኑ ኸጣብ ሄደ። አባቴ ቅድም ከራስ ጋር እያወራህ ነበር፣ ምን ሆነህ ነበር? ከራሴ ጋርማ እያወራሁት የነበረው ረሱል አለይሂ ሰላቱ ወሰላም ወደ እኔ ባይላኩ ኖሮ ምን ሆን ነበር? ጣዖት አምላኪ ሆኜ የእሳት ባለቤት ሆን ነበር። ግን ረሱል አለይሂ ሰላቱ ወሰላም መጡ ብሎ ይነግራቸዋል። እኛስ ረሱልን ምን ያክል እንወዳቸዋለን? ፊ አማኒላህ